የ2018 ምርጫ ማወቅ ያለባቸው ዋና ዋና ጉዳዮችና ወቅታዊ መረጃ። ጤና ይስጥልኝ፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በሀገራችን እጅግ አነጋጋሪና ወሳኝ በሆነው ጉዳይ እናወራለን። የ2018 ሀገራዊ ምርጫ ሳምንታት ብቻ ቀርቶታል። ከ50 ሚሊዮን በላይ ኢትዮጵያውያን ተመዝግበዋል የተባለው ይህ ምርጫ በምን ሁኔታ ላይ ይገኛል? አዲሱ የቴክኖሎጂ አጠቃቀምስ ምን ይመስላል? ዛሬ ሙሉ ዝርዝሩና የቅርብ ጊዜ መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁ የምዝገባ ሂደትና ቁጥሮች። የምርጫ ቦርድ በሰጠው መግለጫ መሰረት የምርጫ ምዝገባ ሂደት በስኬት ተጠናቋል። እዚህ ዙር አስገራሚ ነገር የምርጫ የተባለው አፕሊኬሽን ስራ ላይ መዋል ነው። ይህም ኢትዮጵያ በዲጂታል ምርጫ ሂደት ውስጥ የመጀመሪያ ትልቅ እርምጃ እንድትወስድ አድርጓታል። ከ50 ሚሊዮን በላይ ህዝብ ተመዝግቧል። ከእነዚህም ውስጥ 27.4 ሚሊዮን ወንዶች ሲሆኑ 23.1 ሚሊዮን ደግሞ ሴቶች ናቸው። ይህም የሴቶች ተሳትፎ ካላቸው አንጻር መሻሻል እንዳሳየ ያሳየናል። ተፎካካሪ ፓርቲዎችና እጩዎች። በዘንድሮ ምርጫ 47 የፖለቲካ ፓርቲዎችና ከ10,900 በላይ እጩዎች ለውድድር ቀርበዋል። ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት የሚደረገው ይህ ፍልሚያ ከፍተኛ ግምት ተሰጥቶታል። ገለልተኛ እጩዎች። ሌላ የሚስበው ጉዳይ 73 ገለልተኛ ኢንዲፔንደንት እጩዎች መቅረባቸው፣ ይህም ዜጎች ያለ ፓርቲ ድጋፍ ለህዝብ ለማገልገል ያላቸው ፍላጎት ያሳያል። የሚዲያ አጠቃቀም። የምርጫ ቦርድ በቅርቡ የሰጠው ዕጣ ህግን መሰረት ሁሉም ፓርቲዎች በነፃ የሚዲያ አየር ሰዓት ተሰጥቷቸዋል። ይህም ሀሳባቸውን ለህዝብ እንዲያዳርሱ ትልቅ ዕድል ይፈጥራል። የጸጥታ ሁኔታና ተግዳሮት። ምርጫው በሰላም እንዲጠናቀቅ የጸጥታ ሁኔታ ትልቁ አሳሳቢ ጉዳይ ነው። መንግስትና የምርጫ ቦርድ በጋራ በመሆን የጸጥታ ግብረ ኃይል አቋቁሟል። አረንጓዴ እና ቀይ ቀጠናዎች። ቦርዱ አብዛኛው የሀገሪቱ ክፍል አረንጓዴ ወይ ሰላማዊ መሆኑን ቢገልጽም በተወሰኑ አካባቢዎች ላይ የጸጥታ ስጋቶች አሉ። ይህም በተቃዋሚ ፓርቲዎች ላይ በነፃነት የመንቀሳቀስ መብታቸው ተገድቧል የሚል ቅሬታ እያነሱ ይገኛል። በጀት። ለዚህም ምርጫ 10 ቢሊዮን ብር በጀት ተመድቧል። ይህ ከፍተኛ ገንዘብ ለሎጂስቲክስ፣ ለወረቀት ህትመትና ለሰራተኞች ክፍያ የሚውል ነው። ዓለም አቀፍ ታዛቢዎችና ትንበያ። ምርጫ ተአማናዊ እንዲሆን የአፍሪካ ህብረትና የኢጋድ ታዛቢዎች በቦታው ይገኛሉ። ከሱም በተጨማሪ 169 የሀገር ውስጥ የሲቪል ማህበራት ድርጅቶች ሂደቱን ይከታተላሉ። ትንበያ። ብዙ የፖለቲካ ተንታኞች እንደሚሉት የዘንድሮ ምርጫ የኢትዮጵያ ቀጣይ 5 ዓመታት የፖለቲካና ኢኮኖሚ አቅጣጫ የሚወስን ይሆናል። ህዝቡም በሰላማዊ መንገድ ወጥቶ ድምፁን መስጠት ይኖርበታል። ክቡራትና ሰኔ 1 ቀን 2018 ዓ.ም ወይም ደግሞ ጁን 21 2026 ለሀገራችን አዲስ ምዕራፍ የሚከፍት ቀን ነው። የእርስዎን ድምፅ ዋጋ አለው። እናንተስ በምዝገባ ወቅት ምን አጋጠማችሁ? ስለ ምርጫን ያላችሁ ተስፋ ምንድን ነው? ኮሜንት ላይ እንወያይ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ለሀገራችን። ቸር እንሰንብት።